ብልጽግና ህገ መንግስቱን ማሻሻል ላይ ግልጽና ቁርጥ ያለ አቋሙ ምንድነው? ሲያድበሰብሰውና በግልጽ ሳይናገረው ይስተዋላል የሚል በርካታ ወቀሳ ይቀርባል። ምንድነው ምላሻችሁ? የህገ መንግስት ማሻሻያን በተመለከተ ብልጽግና አቋሙ በጣም ግልጽ ነው። የህገ መንግስት ማሻሻያ ህገ መንግስታዊነትን በሚያጠናክርና የህዝብ ይሁንታ ባለበት ሂደት መደረግ እንዳለበት በጽኑ ያምናል። ይህንም ተከትሎ ቃል በገባነው መሰረት ሁሉን አካታች የሆነ አሳታፊ የሆነ የሀገራዊ ምክክር ሂደት አስጀምረናል። የህገ መንግስት ማሻሻያ ጥያቄዎች ዛሬ እንኳን ከመድረክ እንደሰማነው የተለያዩ ሀሳብ የሚንጸባረቅባቸው ስለሆኑ በልሂቃን መካከል በሚደረግ ውይይት ብቻ መሻሻል አለበት ብለን አናምንም። ይሄ ሁሉንም ህዝብ ያካተተና የሂደት ቅቡልነትን ባረጋገጠ መድረክ መልኩ ሊደረግ ይገባል። ስለዚህ አንድ ፓርቲ በተለይ ደግሞ እንደ ገዢ ፓርቲ የህገ መንግስት ማሻሻያን በተመለከተ የፓርቲ አቋም ጥያቄ ሳይሆን ህዝቡ ምን ይፈልጋል በሚል እንደ ፓርቲ አቋም አላችሁ። ለምሳሌ ህገ መንግስቱን ተቀዶ ይጣል ከሚለው ወገንም አይደለንም አይነካ ከሚለው ወገንም አይደለንም ብላችሁ በድፍን ትገልጹታላችሁ እንጂ ከሀገር ግንባታ አንፃር ከህብረ ብሔራዊ ፌዴራሊዝም አንፃር ከሀገር ቀጣይነትና ዘላቂነት አንፃር የማይበጁ የምትሏቸው አንቀጾች አሉ ወይ? ስትናገሩ ተሰምቷችሁ አይታወቅም? አዎ፣ ህገ መንግስቱ አሁን ያለው የህገ መንግስታዊ ስርዓት በኢትዮጵያ ውስጥ ብዝሃነትን ለማስተዳደር የፌዴራሊዝም ስርዓትን በኢትዮጵያ ውስጥ ለመገንባት በጣም ትልቅ ሚና ተጫውቷል ብለን እናምናለን። ሆኖም ግን የህገ መንግስት ማሻሻያን በተመለከተ ደግሞ በጥያቄ የሚነሱ በህዝብ በተለያዩ ፓርቲዎች የሚነሱ ጥያቄዎች እንዳለ እንገነዘባለን። የትኞቹ አንቀጾች ናቸው የሚሻሻሉት? እንዴት ይሻሻላሉ? ወዴት እናሻሽላቸዋለን የሚለው ነገር ግን እንደ ገዢ ፓርቲም ሆነ ሌሎችም ፓርቲዎች ቢሆኑ እኛ ለህዝቡ እናቀላለን በሚል መንፈስ እንደዚህ እናደርጋለን የሚለው የህዝብን ፍላጎት ያከበረ ነው ብለን አናምንም። ዛሬ አሁን የምንሰማቸው ሀሳቦች በአንድ መልኩ ሙሉ ለሙሉ የህገ መንግስቱ ዋና ዋና ምሰሶች የሚባሉት ሊሻሻሉ ይገባል የሚሉ ሀሳቦች ይነሳሉ። በሌላ መልኩ ደግሞ መነካት የለበትም። ይሄ ሁለቱም የሚያዋጣ አካሄድ ነው ብለን አናምንም። የህገ መንግስት ስርዓት አንድነት እና ኢዜማ ቅድም ሲያቀርብ የብሔር ብሔረሰቦች ራስን በራስ የማስተዳደር መብት እስከ መገንጠልን የተመለከተው የመንግስት አወቃቀርን የተመለከተው የፌዴራሊዝም የክልሎች አወቃቀርን የተመለከተው መሻሻል አለባቸው መንግስት ብንሆን እናሻሽላለን ያሉት እናንተ በቀጣይ ህዝብ መርጧችሁ መንግስቱ ናችሁ ብትቀጥሉ እንዲህ ያለ ጥያቄ በሚነሳባቸው አንቀጾች ላይ ምንድነው አቋማችሁ? እንደዚህ አይነት ጥያቄዎች ሲነሱ ምላሻችን በህዝብ የትኞቹ አንቀጾች ይሻሻሉ የሚለውን ጨምሮ በህዝብ ጥያቄ መቅረብ አለበት ነው። ከልሂቃን አው በአካታች በሆነው ሀገራዊ ምክክር የሚመጣውን ውጤት እንጠብቃለን። በሱ መሰረት ደግሞ በህዝብ ውሳኔውን በሙሉ እንተገብራለን። ግን እዚህ እንደ ፖለቲካ ፓርቲዎች ብቻ ተገናኝተን የልሂቃን መካከል የሚደረግ ብቻ ንግግር አይደለም። ይሄ የፖለቲካ ጥያቄ ብቻ ሳይሆን በመደበኛ ይሄ ባዘቦት ፖለቲካ ምላሽ የሚያገኝ አይደለም። የህገ መንግስት ጥያቄ የሀገራችንን ዘላቂ ሰላም የሚያረጋግጥ በቀጣይነት ደግሞ አብሮ ሊያስኬደን የሚችል መሆን ስላለበት አንዱን ወገን አስደስቶ ሌላውን የሚያስከፋ የተወሰኑትን ብቻ ፍላጎቶች የሚያስተናግድ ሊሆን አይገባም። ለዚህ ደግሞ ዘላቂ ምላሽ ልታገኝ የምንችለው ህዝቡ ራሱ ምን ይፈልጋል የሚለውን ስንሰማ ለሀገሪቱ ሉዓላዊነትና የግዛት አንድነት ስጋት ነው ተብሎ በሚጠቀሰው አንቀጽ 39 ላይ ብልጽግና ፓርቲ ያለው አቋም ምንድን ነው? በጣም ነው ማመሰግነው። አይ ቲንክ የህገ መንግስት ማሻሻያን አስመልክቶ የብልጽግና ፓርቲ አቋም ግልጽ ነው። ቅድም በመግቢያችን ለማቅረብ እንደሞከር ነው ብልጽግና የራሱን ህገ መንግስት መጻፍ አይፈልግም። የሚፈልገው ህዝብ ነው ህገ መንግስትን መጻፍ ያለበት ብለን እናስባለን። ለምሳሌ አሁን ያለውን ህገ መንግስት ተመለከቱት። እየተነሳ ያለው አንዱ አርጊውመንት በተለይም ህገ መንግስቱ ሲጸድቅ አልተካተትኩም የሚል ማህበረሰብ አለ። ብልጽግና እንዲህ ያሉ በተለይም ደግሞ በኢትዮጵያ ውስጥ የተረጋጋ ፖለቲካ ለመፍጠር የሚያግዙትን ሂደቶች መከተል እንጂ በተለይም ደግሞ ህገ መንግስቱ በባህሪው የረጅም ጊዜ ሰነድ እንደመሆኑ መጠን የህዝብ ፍላጎት የህዝብ ተሳትፎ አጠቃላይ ደግሞ ሂዶ የኢትዮጵያን ሀገረ መንግስት በሚያጸና አግባብ ነው ብልጽግና ህገ መንግስቱ በተለይም ደግሞ በሀገራዊ አካታች ምክክሩ መሰረት መሻሻል አለበት ብሎ የሚያምነው ሀገሪቱን ይበታትናታል። መጀመሪያ ሲገባም አንቀጾ ሲቀረጽም መንፈሱ ሀገሪቱን መበተን ነው የሚል በሌላ በኩል የህገ መንግስቱ መግቢያ ፕሪያምብል ላይ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ተብሎ የተቀመጠበት አግባብ መንፈሱ ኢትዮጵያን የሚበትን እና ኢትዮጵያውያንን የሀገር ባይታወር የሚያደርግ ስለሆነ ብለው በግልጽ ልሂቃንም የማህበረሰብ ክፍልም ጥያቄ አለው። ብልጽግና በእነዚህ አንቀጾች ላይ አቋም የለውም እያሉኝ ነው ወይስ ደግሞ አቋሙን መናገር አልፈለጉም እያልን ያለ ነው? ብልጽግና በተለይም የህገ መንግስት ማሻሻያና የሚሻሻሉ ዝርዝር ጉዳዮችን በተመለከተ አጠቃላይ በአካታች ሀገራዊ ምክክር አውድ ውስጥ ነው የሚታየው። በሚቀመጠው አቅጣጫ መሰረት ነው መሻሻል ያለባቸው። ቢካዝ ህገ መንግስት በባህሪው ዛሬ ጸድቆ ነገ የሚቀየር አይደለም። በጣም ለረጅም ጊዜ የሚያገለግል ሰነድ ነው።
ይሄ ደግሞ ማለት በተለይም ደግሞ ኢትዮጵያን ሁሉንም ባሳተፈ አግባብ መሆን አለበት። ይሄን ደግሞ ስናደርግ ማሻሻያ መንገድ ደግሞ ህገ መንግስታዊነትን በሚያጠናክር አግባብ መሆን አለበት። ምን ማለት ህገ መንግስታዊነትን? የፌዴራል ህገ መንግስት ባስቀመጠው አግባብ ህገ መንግስታዊ ስርዓቱን ተከትሎ መሻሻል አለበት። ነገር ግን የሚሻሻሉ ዝርዝር ጉዳዮችን በተመለከተ ግን ጥያቄ ህገ መንግስቱ የሚሻሻልበት የአሰራር ሂደት አይደለም። የፓርቲው አቋም በአንቀጾቹ ላይ ነው። የፓርቲው አቋም በአንቀጾቹ ላይ እያልን ያለነው አካታች ሀገራዊ የምክክር ኮሚሽኑ በሚያስቀምጣቸው ዝርዝር ጉዳዮች በዛ አግባብ እንዲታይ ነው የብልጽግና አቋም።